ወገኖች በሙሉ በመስመር ያላችሁ በዚህ ያላችሁ በሙሉ ለኔችና በአንድ ጊዜ ላይቭ ሄደ እንዴት ናችሁ? ይህ የኢትዮጵያ ወንጌላዊት ቤተክርስቲያን በኦስተን ቴክሳስ የምትገኝ የሚዲያ አገልግሎት ነው። በዚህ የሚዲያ አገልግሎት የሰማይ መስኮቶች ተከፍተው በምድር የሚሆነውን ሁሉ የምንቃኝበት ነው። ዛሬ ሰማይ የተገለጠው ባለንበት ቤተክርስቲያን በዚህ ሁኔታ የገላትያን መጽሐፍ የምንከታተልበት ነው። ቅዱሳን እየመጡ ናቸው ወገኖች፣ ጌታ ይባርካቸው። ከያለንበት የሚሰበስበን አምላካችን ክብር ይሁንለት። ሃሌሉያ። እንግዲህ እንደተለመደው ቅዱሳን ያገለግሉናል። አሁን ግን እንደው ለማየት ያህል አንዴ ላዙረው እስቲ እንዴት ብቸኝነት እንደሚያስጠላ አያችሁ። ብቸኝነት እንዴት እንደሚያስጠላ። ብቸኝነት ጥሩ አይደለም። ጭር ሲል ጥሩ አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም ያለ አምላካችን ዛሬም ብዙ ተባዙ ካለው ቃል ጋር የሚሄድ ነው። ለሚ እንዴት ደስ ይላችሁ። ብቻዬን ከፌስቡክ እና ሰው አለ በዛ ይቅርታ። ኧረ ምን ይቅርታ አለ። ይኸውላችሁ ሰው ሲመጣ ግን እንዴት ደስ ይላል መሰላችሁ። ተባረኪ። መልአክ የመሰለች እህታችን፣ መልአክ የመሰሉ አክስታችን፣ አክስቴ መጥተዋል። ይኸውና እግዚአብሔር ይባረክ። እንዴት ናችሁ? በፌስቡክ በብዙ ደስታ ተባረክልኝ። አንደኛ ይሆን ስወዶት እኮ ጎሽ ብታስተምር ይሻላል። አንዴት ባለፈው በድንገት ተገልጦ ወንድማችን ፊሽ ደርሶልን ደግሞ ቴክስትም አላኩኝ። በጣም ጋሽ ፊሽ ነው ጊዜው በጣም ፈጠነብኝና ይሄን መጽሐፍም ሽጥልኝ እልሃለሁ ብዬ ረሳሁት። ቱ ቢ ዲስከስድ እናወራዋለን። አይዞሽ። ሙሉዬ ደግሞ አገልግሎት ጉድ እያለች ነው። እግዚአብሔር ይመስገን። በሰዓት ገብተህ ስለምትጀምር ፕሮግራሙ ሁሉ ጊዜ እግዚአብሔርን ስላንተ አመሰግናለሁ። በእግዚአብሔር ቤት ታማኝ የሆኑ ጥቂት ሰዎች ናቸው። ከነሱ ደግሞ አንደኛ አንተ ነህ። ይህንን ጸጋ ይህንን መሰጠት እግዚአብሔር ስለሰጠ እግዚአብሔር ሰብሮት ይሁን። እንግዲህ ባለፈ ያው እንትን ቴሌኮንፈረንስ ጀምሯል። እሺ፣ በቴሌኮንፈረንስ ያላችሁ ሰዎች ሁሉ እንደዚሁም በመስመር ላይ ያላችሁ እግዚአብሔር ይመስገን። እንኳን ደግሞ ለዛሬ እሁድ እግዚአብሔር በሰላም ጠብቆ አገናኘን። ባለፈ ሳምንት ከከተማ ወጥቼ ነበር። በቃ አሁን ቴክስት አደርጋለሁ እያልኩ በፍጹም ሳይሳካልኝ ቀረ። መንፈስ ቅዱስ ቴኮቨር አድርጎ እግዚአብሔር ግን ታማኝ ነው። የእውነት ታማኝ ነው። ሰው ቢረሳም እግዚአብሔር አይረሳም። በቤቱ ስንሆን የሚሰጠንን በማን በኩል እንደሚሰጠን ያውቃል። እና መምህር ልኮ ስንትን ጨረሳችሁ? አይ እዛው ነው፣ እንደገና ነው ሪቫይዝ ነው ያደረግነው። ከ1 እስከ 11 ድረስ ያልነበሩ ስለነበሩ እሺ ገላትያን ነው መናጠና ያለነው። ገላትያን መጽሐፍ እንደገና ከ11 ጀምሮ ያለውን እንመለከታለን ዛሬ። እናመስግን እግዚአብሔርን። ሕያው ሆኖ በመካከላችን ያለ የእግዚአብሔር ልጅ ኢየሱስ ስሙ ይባረክ። ሃሌሉያ። ቃል ስጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ እንደሚል ይሄ የጸጋ ቃል በእኛ ውስጥ ሆኖ ሕይወት ሊሆነን መንገድ ሊሆነን ክርስቶስ ኢየሱስ ራሱ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ ያለው እውነትን ሊያሳስበን ልንኖርበት የሚገባውን እውነት ወደ ላይ የሚሻገረው ወደ ሰማይ የሚሻገረውን ማንነት በእኛ ውስጥ ሊሰራ የእሱን መልክ መስለን እንድንገለጥ ሊያደርግ ከቃሉ ጋር የሚቆም ጌታ በመካከላችን አለ። ክብር ምስጋና ላንተ ይሁን እግዚአብሔር ሆይ ስለወደድከን፣ በማይለወጥ ፍቅር ስለወደድከን፣ ልጅህን ልከህ አዳንከን። የዘላለም አምላክ እግዚአብሔር ተቅበዝብዘን እንዳንጠፋ እውነትና መንገድ የሆነውን ሕይወት የሆነውን ልጅህን ስለኛ መከራን ስቃይን ተቀብሎ እግዚአብሔር ሆይ ስቃያችንን ቅጣታችንን
ተቀጥቶ እኛን ስላሻገረን ስምህ ይባረክ። የህይወት ውሃ ምንጭ ሆንከው ዛሬም ይህንን ቃልህን እንድንቀዳ እንድንቆፍር በዛ ውስጥ ያለውን እውነት ጳውሎስ በጣም በቁጣ ሆኖ በጣም የወንጌል እውነት ሊናጋ ነው መሰረቱ ሊናጋ ነው ብሎ በጣም ኃይለኛ የሆነ መጽሐፍ ቅዱስ ውስጥ ካሉት ብዙ መጽሐፍቶች በላይ በተለይ አዲስ ኪዳን በልዩ ሁኔታ የተጻፈውን በዚህ መጽሐፍ ቃል ውስጥ ስታስገባ ለአይሁዶች ብቻ ሳይሆን ለእኛም ትምህርት ስላለው ነው፣ ለእኛም እውነት ስላለው ነው። እግዚአብሔር ሆይ ይህንን እውነት ማየት እንድንችል በዚህ ዘመን በዚህ ጊዜ ድነናል፣ አምነናል፣ በክርስቶስ ኢየሱስ ሞትና ትንሣኤ ወደ አዲስ ህይወት ተሻግረናል ብለን የእግዚአብሔርን እውነት እንወቅስ ብለን ስንቀርብ ይሄ የገላትያ ክፍል ምንድነው የሚያስተምረን? ጌታዊ ለኛ አንብበነዋል፣ ከዚህ በፊትም አንብበነዋል፣ ምናልባትም ስብከት ላይ ሰምተነዋል። ጌታ ሆይ ምን አዲስ ነገር አለው ዛሬ ወይም የረሳነው የሚያሳስበን? እግዚአብሔር ሆይ ወይም ያላየነውን እንድናይ የሚያደርገን መንፈስ ቅዱስ የልቦናችንን አይኖች በአብራ ለእያንዳንዳችን እግዚአብሔር ሆይ ከአንደበታችን የሚወጣው የተትረፈረፈ የጸጋ ቃል ይሁን። የልባችን ሀሳብ በፊት ያማረ ይሁን። የእውነትን ቃል የሚያስተምረው መንፈስ ቅዱስ ማዳመጥ ይሁንልን። ጌታዊ ስለ ልጆቹ ሁሉ በዛሬው ዕለት ደግሞ በቤተ ክርስቲያን ቅዱስ ቃልህን ለመስማት አንተን ለማምለክ ቤተሰባቸውን ሁሉ ይዘው እግዚአብሔር ሆይ ወደዚህ የሚጎርፉትን ሁሉ አስብ። በመንገዳቸው ሁሉ ከእነርሱ ጋር ሁን። በዚህም መጥቶ ማንም እንደመጣ ሆኖ እንዳይመለስ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እያንዳንዱ ሰው ምን እንደሚያስፈልገው የምታውቅና አንዱን ቃል ቆርሰ ስታከፋፍል ለእያንዳንዱ ሰው የሚያጠግብ የህይወት እንጀራ የሚሆንበት ሜካኒዝም ያለህ ጌታ በዚህ ደግሞ ሁል ጊዜ እንደምትገለጠው ዛሬም በክብር በግርማ በመካከላችን ተገልጠ አስተምረን። በቤተ ክርስቲያን የሚቀርበው ምስጋና እግዚአብሔር ሆይ አምልኮ ሁሉ ወደ ሰማያት ያርግ፣ በፊትህ የከበረ ይሁን። ሁሉ ነገር አገልግሎቶች ሁሉ እግዚአብሔር ሆይ ላንተ ክብር ይሁኑ። ይህንንም በአንድና በምትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ታይትዬ ታፌ በጣም ይቅርታ ያለፈውን ስላረፍ ስላልነገርኳችሁ፣ ግን እግዚአብሔር ይመስገን መማር የሚያስተምረው ያልተነጋገረ ሰው ልኮ አስተማራችሁ አይደለ? ደስ ይላል። ጋሽ ሳለ እንዴ እሱ እኮ አስተምር ብዬው ነበርና ወደ መጨረሻ ጋር ብሎ ነበርና በዚህ የሚሆን በዛ መጥቶ አስተምሯል። አሁንም ይሄንኑ ክፍል እናየዋለን። በብዙ እንደቀረላችሁና አውቃለሁኝ። ምዕራፍ 1ን ክፍል 2ን እንመለከታለን። እንዲያያዝ ግን ሙሉን ነው የምናነበው። ስናነብ እንደ ያልናቸውን ሰመራይዝ ያደረግናቸው ሐዋርያው ጳውሎስ መጽሐፉ መቼ እንደተጻፈ ያያልን ያው የታወቀ ከዚህ በፊት አይተነዋልና እሱ ላይ ጥያቄ የለንም። ግን የመጽሐፉ ዋና ክፍል ዲፌንድ ነው የሚያደርገው። ጋስፕል የወንጌልን እውነት ነው ዲፌንድ የሚያደርገው። የወንጌልን እውነት ዲፌንድ ሲያደርግ በየክፍሉ እንደምንመለከተው ሐዋርያው ጳውሎስ ስለ ራሱ የጻፋቸው ነገሮች አሉ። በጣም ስለ እግዚአብሔር ጸጋ መዳን፣ ስለ አይሁድ ሃይማኖት ብዙ ሌላ ቦታ ያልጻፋቸውን ነገሮች የጻፈበት፣ በዛ ላይ ደግሞ ለቤተ ክርስቲያኖች ደብዳቤ ይጽፋል ብዙ ጊዜ። ይሄኛው ደግሞ ኃይለኛ ደብዳቤ ገላትያ ለሚገኙት አብያተ ክርስቲያናት፣ 2 ገላትያ የሚባል ነበር ይላል ማብራሪያው ላይ። ኖርዝ ነው ሳውዝ ነው ያሉ ሰዎች ይከራከራል። የሆነ ሆኖ ገላትያ ብቻ አይደለም፣ ዛሬም ለእኛ እውነትን ይዟል። ስለዚህ ያው የሆነ የእግዚአብሔር ቃል እግዚአብሔር ስም የተመሰገነ ይሁን። ገላትያ መጀመሪያ ከተጻፉት ውስጥ ነው ይላል
መጽሐፍ ቅዱስ ማብራሪያ ሮሜ መጨረሻ የተጻፈ ነው። ግን መጽሐፍ ቅዱስ ላይ አቀማመጡ እንደዛ አይደለም። የሆነ ሆኖ ግን መጀመሪያ ወንጌል እውነት ሲገባ የወንጌልን እውነት ለመበረዝ በዛው ስግስግ ብለው እንደዚህ ግን ብትጨምሩ እንደዚህማ ብለው ያሉትን ሰዎች ነው ብሎ ከስር ካልተመታ በስተቀር አብሮ ያድጋል። ብዙ ያደጉና ብዙ የተበላሹ ነገሮች ቢኖሩም ሐዋርያው ጳውሎስ ግን እንደዛ ቶለሬት የሚያደርግ ሰው አልነበረም። በጣም የወንጌልን እውነት ዲፌንድ የሚያደርግ እንደነበር ከሱም ባህሪ የምናየውን የምንማረው ነገር አለ። ለወንድሜ ሳሚ ሰጥቷለሁ እሱ እሺ፣ ክብር ለእግዚአብሔር ይሁን እንላለን። የፌስቡክ ጓደኞችም የመስመር ጓደኞችም ወንድሞች ወገኖች በሙሉ ጌታ ኢየሱስ ይባርካችሁ። እንቀጥላለን። የገላትያ መጽሐፍ ምዕራፍ 1 ከ80 አሃዱ ነው ማለት ነው። ከ80 አሃዱ አንዳንዶች ቅር እንዳይላቸው አንዳንድ ጊዜ ኤኒዌይስ የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች እንደዚህ ይላል። ምዕራፍ 1 ቁጥር 1 በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከእኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ቁጥር 6 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰበክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለሁ ከተቀበላችሁት የተለየውን ወንጌል ማንም ቢሰብክላችሁ የተረገመ ይሁን። ቁጥር 10 ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው ከተቀበልኩትም አልተቀበልኩትም አልተማርኩትም። ልድገሙ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም። ለእያንዳንዳችን ይሁንልን ይሄ በእውነት። በአይሁድ ሥርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናሁ በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ሥርዓት እበልጥ ነበር። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከእኔም በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ አገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ። ቁጥር 18 ከዚህ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም። ስለምጽፍላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያና ወደ ኪልቅያ አገር መጣሁ። በክርስቶስም ያሉት የይሁዳ ማኅበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን
ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር። ሃሌሉያ። ዛሬ ይህንን የሚሰሙ በሙሉ እግዚአብሔርን ማክበር ይሁንላቸው። አሜን አሜን። በጣም ደስ ይላል። እዚህ ላይ እንግዲህ እንደምናየው ባለፈ የመጀመሪያውን ክፍል አይተናል። ዛሬ ፎከስ የምናደርገው ከ11 ጀምሮ ያለውን ነው እና ጳውሎስ በዚህ ቦታ ላይ እንዲያምኑ ወይም ደግሞ እንዲያውቁ ያወቁትም ሊያሳስባቸው ነው። ማለት እኔ የአይሁድን ሃይማኖት እኮ አውቀዋለሁ ብሎ ነው የሚለው። ይሄንን ደግሞ ወንጌል ከጌታ ነው የተቀበልኩት። ባለፈው ክፍል እንዳየ ነው አንድ ወንጌል ነው ያለው። ይሄ ሌላ የሚጨማመር ሁሉ የተረገመ ይሁን ይላል። በጣም የተረገመ ይሁን ይላል ሁለት ጊዜ። ብዙ ጊዜ እኔ ሞርሞኖች መጀመሪያ ሳይሆን መጽሐፍ ቅዱስ ትክክል ነው፣ ግን ይሄ ደግሞ እዚህ አሜሪካ ላለን የተሰጠ ነውና ይሄኛውንም ይላሉ። ጆሆቫ ዊትነስ የጆሴፍ ስሚዝ መጽሐፍ አላቸው። ክርስቲያን ሳይንስ የሚባለው ጄን ነች ማን የምትባል የጻፈች። ይሄንንም አብረው የሚሰጡት ነገር አላቸው። የስህተት ነገሮች ኢቭን በኢትዮጵያም ቢሆን ድርሳነ ተብሎ የሚባሉ ሁሉ ከወንጌል ጋር የሚስተካከል ነገር የላቸውም። ብዙዎች ያውቁ ይሆናል፣ የማያውቁ የሚኖሩ ይሆናል። እሱም ብቻ ደግሞ ወንጌልን እውነት ሳያነቡ የሚኖሩ ይሆናል። ስለዚህ ምንም አይነት ድርሳነ ምናምን ቢኖር ምንም አይነት ከሌ ፓስተር ከሌ ምናምን የታወቀ ኢቫንጀሊስት ነው የጻፈው ቢባል በፍጹም ሊወዳደር የማይችል ወንጌል አንድና አንድ ነው። እሱን ማወቅ ህይወት ነው። እሱን ማወቅ ነው መዝገብ መሰብሰብ እንጂ ሌሎች መጽሐፍ ጥቅም ይኖራቸው ይሆናል፣ ግን ከመጽሐፍ ቅዱስ ጋር አይወዳደሩም። የመጽሐፍ ቅዱስን እውነት አይተኩም። ብዙ የተማሩ ሰዎች ስለ ብዙ ነገር ያውቃሉ። መጽሐፍ ቅዱስን ግን ዞር ብለው አያውቁትም። ግን ደግሞ መልሰው ዲፌንድ ያደርጋሉ። አሁን ባለፈው ያገኘኋቸው ሰዎች ምን እነዚህ አይሁዶች እንደዚህ አድርገው እንደዚህ አይሁድ ስማርት ናቸው፣ እግዚአብሔር ሰው ሁሉ እንዲከተላቸው አድርገው ምናምን ብለው አንብባችሁ ታውቃላችሁ? ምን እንደበባል እኮ አይሁዶች የፈጠሩት ምናምን ነው። አይሁድ የፈጠረው መሆኑን ለማወቅ እንኳን ቢያነቡና እዚህ ጋር እነሱ ናቸው የፈጠሩት ይሄንን እንዲህ ነው ቢሉ ጥሩ ነው። ግን አያነቡትም። ሌሎችን ብዙ ነገር አንብበዋል። ካነበቡት ውስጥ መጽሐፍ ቅዱስን የሚቃወሙ ነገሮችም አንብበዋል። ቁጭ ብለው መጽሐፍ ቅዱስን ሲቃወሙ እነዛ ተቃዋሚዎች ያስገቡትን ሪዝን የተናገሩትን ሪዝን ብቻ አውጥተው እነሱም መጽሐፍ ቅዱስን አለማንበብ ለካ የአይሁድ ስለሆነ እውነት በቃ ልክ ነኝ ብለው ራሳቸውን ያሳምናሉ። that is not good። በቃ ይሄ በህይወት ላይ ጥፋትን ማድረግ ነው፣ የማይተካ ጥፋት ነው ደግሞ። ምክንያቱም ህይወት የዘላለም ነው፣ በዚህ ምድር ብቻ አይደለም። ብናነብ ይህንን የህይወት ቃል ይሻገራል ከኛ ጋር እንጂ እዚህ በምድር ላይ የሚቀር አይደለም። ጳውሎስ ይህንን በጣም በትክክል የተረዳ ነው። ምክንያቱም ገና ሲጀምር ምን ይላል? እዚህ ላይ ጥሩ ፖይንቶች ይናገራል። ይሄ የሰበኩላችሁ ወንጌል ሰው ሰራሽ አይደለም። አይሁድ ሰራው እንዲተቀላጥፎ እነሱ ትልቅ ህዝብ ሊባሉ ምናምን ጻፉት አዲስ ኪዳን ላይ። ታዲያ ኢየሱስን ለምን ሰቀሉት? ይሄ በአይሁድ ጥበብ ወይም በሰው ጥበብ የተሰራ አይደለም። ጳውሎስም የሚናገረው የሰበኩላችሁ ወንጌል ሰው ሰራሽ አይደለም። ይሄንን እንድታውቁ አንደኛ ፈልጋለሁ። ሁለተኛ ከእከሌና ከእከሌ የተቀበልኩት አይደለም። ከማንም ሰው አልተቀበልኩትም። ከማንም ሰው አልተማርኩትም። እንደው እኛ እንኳን እንትና መስክሮልኝ እንትና አስተምሮኝ እንል ይሆናል። ጳውሎስ ግን በጣም በእምነቱ የጸና የአይሁድን እምነት በጣም የሚያውቅ ስለነበረ እንደዚህ በቀላል የሚወላገድ ወዲና ወዲያ የሚል አይደለም። እግዚአብሔርም እሱን በምን አይነት መልኩ እንደሚያድነው ያውቃል። በምን አይነት መልኩ እንደሚገናኘው ያውቃል። ስለዚህ ይልቁንስ በመገለጥ ከኢየሱስ ተቀበልኩት። እውነቱን ነው ሳሚ፣ ለሁላችንም መገለጥ ይሆንልን። ስናነብ እግዚአብሔር ራሱ ይግለጥልን። ስብከት ሰምተነው ልንረሳው ይሆናል። እግዚአብሔር የሚገልጠው ነገር ግን በጣም ይገርመኛል። አንዳንድ ነገር እናስታውሰዋለን፣ ምክንያቱም ስናጠና መንፈስ ቅዱስ የተናገረን የገለጸልን ነገር ሲሆን አንረሳም። ከሁኔታዎች ጋር አዋህዶ እግዚአብሔር የቃሉን ብርሃን ሬማ ይሉታል። ሬማ ከምን እንደመጣ ምናምን ባላቅም ብቻ ሬማ ወዲያው የሚገለጥልን ቃል እንደሆነ፣ ሎጎስ ደግሞ ሙሉ መጽሐፍ ቅዱስ እንደሆነ ይናገራሉ። የሆነ ሆኖ ልክ ራይት አዌይ እግዚአብሔር ስናነበው ቃሉን መንፈስ ቅዱስ የሚገልጽልን አለ ማለት ትርጉሙን ያበራልናል። ሲበራልን የሚገባው ልባችን ውስጥ የሚጠፋ ነገር አይደለም። ስለዚህ ለእያንዳንዳችን ይሄ ይሆንልን። እግዚአብሔር በእውነት በነ ጳውሎስ ቀንተን
እኛም ደግሞ እንደነ ጳውሎስ እንድንሆን ወደ ቃሉ እንድናዘነብል ህይወት እንዲሆንላችሁ ይሄን ቃል ብትከተሉ የሚል ቦታ እኔ ባለፈ እንደው ብጽፈው ጥሩ ነው። ብዙ ቦታ ነው ያለው ህይወት እንዲሆንላችሁ እያለ እግዚአብሔር ትእዛዛቱን ማወቅና መከተል ህይወት ነው። የዚህ ብቻ ሳይሆን የዘላለም እዚህም እንዳንጠፋ እግዚአብሔር ይጠብቀናል። ከክፉ ውሳኔ ከተለያየ ነገር እግዚአብሔር በቃሉ ይጠብቀናልና ይሄን ቃል ይሄው ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት ይላል። ይሄንን ዲፌንድ የሚያደርገው አንተ ተገለጠልህ እንግዲህ እንዳይባል ደግሞ ከዛ ቀጥሎ ያለውን ሲናገር ምን ይላል? ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ የእግዚአብሔርን ቤተክርስቲያን እንዴት በእጅጉ እንዳሳደድኩ ለማጥፋትም እንዴት እንደጣርኩ ሰምታችኋል። ይሄ ወሬ አልተደበቀም። ፌስቡክ ላይ ወጥቶ ነበር፣ ሁሉ ነገር ላይ ወጥቶ ነበር። በወቅቱ በነበረው ሚዲያ በወቅቱ ነበሩ ወሬኞች እየሮጡ በምን አይነት መልኩ እንደሆነ አላውቅም። ወሬ ብቻ ይሰራጭ ነበር በዛን ጊዜ። ወሬ አይደበቅም ይባላል አይደለ? የሚደበቅ ነገር አልነበረም። በተለይ ይሄ አይሁድ ጽኑ እምነት ስለነበራቸው በሃይማኖት በኩል የመጣ ወሬ በጣም ከኃይለኛ ፖለቲካም ይለያል። ስለዚህ ወሬው ይሄዳል። ጳውሎስ እንዲያረገ እስጢፋኖስ ሲገደል እንደዚህ ከዛ በኋላ ያሳዳጁ ረጉድ ይሄን እነዚህ መርዝ አለባቸው። አንዳንድ ጊዜ አሁን እንዳትጠጓቸው ከተጠጓቸው ጴንጤዎች ይላል። የድሮ ጴንጤ በተለይ እንደዛ ነው። እንኳን እንጃ ምን ያህል ሰው መስክሮ ሰዎችን ወዲያው እውነትን ለማሳመን መንፈስ ቅዱስ እየረዳው እንደሚሰራ ባላውቅም እነሱ ግን ይፈራሉ። እምነት ቤቶች አንዳንድ ጊዜ ከነሱ ጋር አትሆኑ ያበላሻል። እኛ አይደለንም፣ መንፈስ ቅዱስ ግን ሰዎችን ይጠራል በእኛ ውስጥ ሆኖ እና ጳውሎስም እንዴት እንደነበር ታያላችሁ። እና ዝም ብዬ በራሴ የተቀየርኩ እንዳይመስላችሁ። የሚገርመው ነገር ከስጋና ደም እንኳን አልተማከርኩም ይላል። እንዴት እንደጣርኩ ሰምታችኋል። በእኔ እድሜ ዘመን ከነበሩት ከብዙዎች አይሁድ ይበልጥ በአይሁድ ሃይማኖት ልቅ ነበር አለ። ለዚህ ነገር ሼፕ ተደርጎ የተሰራ ነው። ከልጅነቱ ጀምሮ የአይሁድን ሃይማኖት በትክክል እንዲማር ተደርጎ እሱ በአይሁዳዊ ቢሆንም እንኳን በሮም ውስጥ ባደጉ ሮም ውስጥ በተወለደ ሮማውያን ፓረንትስ የሮምን ዜግነት ባገኙ ወላጆች ስር ልክ እዚህ አሜሪካ ልጆቻችን ተወልደው እንደሚያድጉት በሮማውያን ስር ባደጉ ወላጆች ስር ሆኖ ያደገ አይሁዶች ደግሞ የትኛውን ቦታ ቢሄዱ ስር መሰረታቸውን እምነታቸውን የማይተዉ ህዝብ ናቸው። ምክንያቱም ይሄ ከእግዚአብሔር ኪዳን ያለው እምነት ስለነበር በአብርሃም በኩል ያ ኪዳን ስለነበር የተስፋ ቃል ስለነበር የሚጠብቁት ነገር ስለነበር በጣም ልጆቻቸውን በዚህ እውነት ቃል ይኮተኩቱ ነበር። በተለይ ደግሞ ጳውሎስ ከነገማልያ እግር ስር ሲል ያን ጊዜ የነበሩ ሊቅ ከተባሉት ሰዎች የተማረ እንደነበረ ይሄ ዝም ብሎ ሞኝ ሰው እንዳልሆነ ሊያሳስብ ይፈልጋል። በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርኩኝ። ወግ ለምን ፈረሰ፣ ይሄ ለምን አልሆነም ብሎ ከቅናቱ የተነሳ ሁሉ እንዲገደሉ እንዲሳደዱ ቤተ መቅደስ ሄዶ ደብዳቤ አጽፎ ሲሄድ የነበረ ሰው እንደነበር እዚህ ላይ የራሱን ህይወት ግልጽ አድርጎ እንደገና ይጽፋል። ሐዋርያት ስራም ላይ ካለው በላይ እዚህ ላይ ሞር ጥልቀት ባለው ሁኔታ ይገልጣል። ይሄ ክፍል ባይጻፍ ኖሮ እንደዚህ መሆኑን የጳውሎስን ህይወት ብዙ ላንረዳ እንችል ነበር። ሐዋርያት ስራ ከጻፈው በላይ ነው እዚህ ጋር የተጻፈው እና ቁጥር 15 ላይ ነገር ግን ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር ስሙ ይባረክ። አናውቀውም አንዳንድ ጊዜ ዛሬ የጀመረ ይመስለናል። እግዚአብሔር ግን ከማህፀን ነው የጠራን። ኤርሚያስንም ከማህፀን አየሁ ነው የሚለው፣ ማህፀን ሳለ ይላል። አንዳንዴ ዛሬ ነው እግዚአብሔር ይመስገን እሺ ስላልን አያስገድድም ማንንም። ግን እግዚአብሔር የሚድኑትንም ያውቃል። በዚህም በዛም ብሎ ብቻ እግዚአብሔር ስላዳነን ስሙ ይባረክ። ብዙ ጊዜ ሰው የሚሳሳተው አሁን እዚህ ላይ በጸጋው የጠራኝ ይላል። በእግዚአብሔር ጸጋ ነው ጥሪ። በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ እግዚአብሔር በእያንዳንዳችን ልጁን መግለጽ በሳሚ ሁኔታ፣ በታፌ ሁኔታ፣ በሙሉሻ ሁኔታ፣ በታይቲ በትያለፉ በእኔ በእያንዳንዱ አንዳንድ ጊዜ አንድ አይነት ዩኒፎርም አይደለም የሰራው እግዚአብሔር። እውነት ነው። ወደ ክርስቶስ መምሰል የሚወስደን ነገር አለ ከባህሪ አንጻር የሆነ ሆነ አንዳንዶቻችን ችኩል ነን።
አንዳንዶቻችን እርግጥ ያልነን፣ አንዳንዶቻችን ኃይለኛ ነን። በዛ ኃይለኝነትም ወንጌል ትሰማለህ ስማ ብሎ ሊደዋደብ ይችላል። አንዳንድ ሰው መደዋደብ ባይፈቀድም ግን በሱ ሁኔታ ነው እግዚአብሔር በቃ በእኛ ሁኔታ ራሱን መግለጽ ይችልበታል። እንዴት እንደሆነ ባናቅ እኛ እንኳን በማናቀው በእኛ ሁኔታ ውስጥ ክርስቶስ ኢየሱስ ይህንን እውነት ያሳየን ጳውሎስ ነው። እንግዲህ እኔን ምሰሉ ክርስቶስን ነው የምመስለው አለ። ክርስቶስን እንዲመስል ያደረገው የክርስቶስ ወንጌል እንደመሆኑ መጠን አሁንም ደግሞ በጳውሎስ ሁኔታ ውስጥ ሆኖ ጳውሎስ በተማረበት መንገድ በገማልያል ስር አይሁድን ቃል አውቆ ባለበት ሁኔታ ላይ ከአይሁድ ከተማረው ትምህርት ጋር አሁን የተረዳውን እውነት እንዴት እያያያዘ አሕዛብን እንዴት እንደሚያድን ሁሌ ይገርመኛል። ጴጥሮስ ብዙ ያልተማረ አሳጥማጅ ምናምን ነበረ። ምን ጴጥሮስን ለምን አሳጥማጅ ጋር አላከም? አሳጥማጁን ጴጥሮስን ለምን አሕዛብ ጋር አላከም? ምክንያቱም ብዙ እውቀት አይፈልግም። አይሁድ ግን በጣም ስለሚያውቁ ለምን ጳውሎስን አይሁድ ጋር አላከም? አናቅም። እግዚአብሔር አሰራሩ ይገርመኛል። ሉቃስ ወንጌል ሐኪም ሆኖ ሉቃስ ድንግል ወለደች የሚለውን ሉቃስን ነው ያጻፈው እግዚአብሔር። ሐኪሙ እኮ ሊጠራጠር ይችላል። ድንግል ትወልዳለች እንዴ? አረ ብዙ ፈውሶችን በሱ ነው ያጻፈው። መድኃኒት አለ ሐኪም ነው። በሐኪሙ በኩል ሪሰርች አድርጎ ነው ደግሞ ዝም ብሎ አይደለም። እና የእግዚአብሔር አሰራር በጣም ነው የሚገርመኝ። አሁን ደግሞ ጳውሎስን እነዚህን አይሁዶችን ቻሌንጅ ለማድረግ የበቃ እውቀት ያለው ይመስላል አለውም። ግን እግዚአብሔር የላከው ወደ አሕዛብ ነው እና አሰራሩ ይገርመኛል። አንዳንድ ጊዜ ፒኤችዲ ያላቸው ሰዎች ሚሽን ስራ ላይ ሄደው በጣም እግዚአብሔር በቃ ኮሊንግ ሆኖ በጽሁፍ እንኳን የማይነገር ወንጌልን በቃል ብቻ እንደ ተረት በመንገር ብቻ የሚያስተምሩ አሉ። ወይም ደግሞ እንዴት የተማሩ ስለሆኑ የተማረ ቦታ አላካቸውም እላለሁ። እግዚአብሔር ዩኒቨርሲቲ ውስጥ ምናምን ለምን አላካቸውም? እንዴት በቃ ዘላኖች ጋር ምናምን ርቀት ያለው ገጠር ውስጥ በቃ እግዚአብሔር በራሱ በሱ ሁኔታ ሊገልጥ ሀምብል አድርጎ ሰዎችን ይልካል። እዛ ደርሰናል ያሉትን ራሱ ታች እንዲያደርግ በቃ ምንም የማያውቀውን ሕዝብ እንዲያስተምሩ ያደርጋል። እና ይሄ ትልቅ እንትን ይጠይቃል። ጳውሎስ ከክርስቶስ ባይሆን ኖሮ እንዲህ ተምሬማ እዚህ ሊል ይችላል። ምክንያቱም የአይሁድ ንቀት እንግዲህ አሕዛብን አስቡት። በዛ አይነት ስርዓትና ወግ ያደገ ሰው አክብሮ አሕዛብን የሚንቅ የነበረ ሰው እንዴት ነው? ግን እግዚአብሔር ስለለወጠው ሀምብል ስላደረገው እሱ በክርስቶስ ብቻ ነው ሰዎችን የሚያይ የነበረው እንጂ በማንነት አልነበረም። ስለዚህ ከእናቱ ማህፀን መለየቱን ተረድቶታል። በእግዚአብሔር ጸጋ እሱ በሰራው ነገር ወይም የአይሁድ ትምህርት በመማሩ ወይ ምናምን ሳይሆን በሮማዊነት በአይሁድነት ሳይሆን የጸጋ ጉዳይ፣ ጸጋ ደግሞ ለሁሉም ነው የተጠራው በጸጋ እንደሆነ ይናገራል። በአሕዛብ መካከል ስለ እርሱ እንድሰብክ ለአሕዛብ እንደተላከ ይናገራል። ልጁን በእኔ ሊገልጥ ክርስቶስ ኢየሱስ እንደሆነ መገለጥ የሚፈልገው እግዚአብሔር መግለጥ የሚፈልገው በሰው ውስጥ ክርስቶስን እንደሆነ ይናገራል። እዚህ ላይ በወደደ ጊዜ አለ ከማንም ስጋ ለባሽ ጋር አልተማከርኩም፣ ወይም እዛኛው እንትን ላይ ከስጋና ደም ጋር አልተማከርኩም ይላል። ብዙ ጊዜ ከስጋና ደም ጋር መማከር ነው ሰውን ወደ ኋላ የሚያስቀረው። እናቴን ላማክር፣ አባቴን፣ ጓደኛዬን ሲባል እንዴ ለምን ብለህ የሚያሰኝ ብዙ ነገር ሊመጣ ይችላል። እና በስጋ ሲታይ ከራሱም ስጋ ጋር ቢማከር ለምን ብዬ ነው እዚህ ዝቅ የምለው? ኖ ያ አይደለም። ይሄ በቃ ተረዳ፣ ተከተለ። እንደዚህ ወሳኝ ሰው መሆን ትልቅ ነገር ነው። ከስጋ ለባሽ ጋር አልተማከርኩም፣ ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። እውነት አንተ ነህ ብሎ ወዴት ሄደ? ወደ በረሃ ሄደ። ደስ ይላል እንዴ! በእውነት እኔ አንዳንድ ጊዜ እኮ እኛ በስራ ታስረን እዚህም እዛም ጸጥታ ጊዜ እንኳን ታይም ምንም የለንም፣ ስንሮጥ እንውላለን። ጳውሎስ ግን ብድግ ብሎ ሄደ። ስራ ምንም አላገደውም። ወደ ተለያዩ ሀገሮች እንደተጓዘ ያኔውን በጸጥታ ከእግዚአብሔር ጋር ብቻ እንደቆየ እውነት አንተ ነህ እያለ ቀላል ጊዜም አይደለም፣ ረጅም ጊዜ ነው የቆየው።
መጀመሪያ ምን ይላል? ወደ አረብ ሀገር ሄድኩ አለ። በኋላም ወደ ደማስቆስ ተመለስ። ደማስቆስ እንግዲህ ጌታ ያገኘው ቦታ ነው። አረብ ሀገር ሄደ። ምን እንዳደረገ ባናቅም እዛ ቆየ። ከዛ እንደገና ወደ ደማስቆ ተመለሰ። ከዚያም ከ3 ዓመት በኋላ እንግዲህ ድኖ ክርስቶስ ኢየሱስን ካገኘ ወይም መንገድ ላይ ጌታ ኢየሱስ ራሱ ካገኘው በኋላ ወዲያው አይደለም አገልግሎት የጀመረው። እውነት መሆኑን በትክክል ያጣራ ይመስለኛል። በቃ ከእግዚአብሔር ጋር ጊዜ የወሰደ ይመስለኛል። ብቻውን የጽሞና ጊዜ ያደረገ ይመስለኛል። ከስጋና ደም ጋር ጴጥሮስ ምናምን ብሎ ሄዶ እኔ ነኝ የሚባሉትን ያን ጊዜ አላየም። በውስጡ እርግጠኛነት ከእግዚአብሔር እስኪያገኝ ድረስ ከስጋና ደም ጋር አልተማከረም። ከዚያም ከ3 ዓመት በኋላ ይላል ጴጥሮስ ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው። 3 ዓመት ጠብቆ ይሄንን ነገር ባይምሮ በልቡ አብሰልስሎ ነገሮችን ሁሉ ተረድቶ ይሄ ከእግዚአብሔር የተቀበለው ወንጌል 3 ዓመት በኋላ ጴጥሮስን ሲያገኝ አመሳከረ። ይሄ ነው ያለኝ፣ ምንም ልዩነት የለውም። ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም መጣው። ከእርሱም ጋር ጊዜ ወስዶ የአንድ ቀን ኮንፈረንስ አይደለም። ኦኬ፣ ይሄ ከኢየሱስ ጋር የነበረ አሁን ወንጌልን እንደኔ የሚያሰራጭ ሰው ነው ብሎ ቁጭ ብሎ ከጴጥሮስ ጋር ይገርማል። ጴጥሮስ አሳ አጥማጅ ነው፣ ያኛው የተማግር ወንጌል እኩል ነው የሚያደርገው። 15 ቀን ቁጭ ብሎ ከጴጥሮስ ጋር። ያን ጊዜ ደግሞ ያዕቆብ ነው፣ ሌላም ሰው አላገኘሁም ይላል። ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ ማንንም አላየሁም ይላል። 15 ቀን ከሱ ጋር አደረገ። ከዛ በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ነገር this is the truth nothing but the truth በቃ ቃሌ ነው፣ ይሄ እውነት ነው፣ ምነግራችሁ ነገር እውነት ነው ብሎ ያረጋግጥላቸዋል። ብታምኑት this is it የአይን ምስክር በቃ ከራሱ from the horse mouth እንደሚሉት ከራሱ የወጣው ምስክርነቱ የጳውሎስ ይሄ ነው። ከዚያም በኋላ ይላል ወደ ሶሪያና ወደ ኪልቅያ ሄድኩ። he was traveling እንግዲህ ዲቴሉን አልነገረንም ወደዛ የሄደበት፣ ግን ሐዋርያት ስራ ላይ አንዳንድ ነገሮች አሉ። በዚህ ላይ ወደ ሶሪያና ወደ ኪልቅያ ትንሿ ኤሽያ የምትባለው አውራጃዎች ናቸው። የጳውሎስ የትውልድ ከተማ ጠርሴስ ነው፣ በኪልቅያ ነው የምትገኘው። ስለዚህ ወደዛ ይመስለኛል የሄደው። አሁን ኪልቅያ የትውልድ ቦታው ነው፣ የትውልድ አውራጃው እዛ ነው። ስለዚህ ምናልባት ወደ ቤተሰቡ፣ ወደ ተወለደበት ቦታ፣ ወደሚያውቁት ሕዝብ፣ ወዳደገበት ቦታ የተመለሰ ይመስለኛል። ይሄን ወንጌል ይዞ የጀመረው እዛ መጀመሪያ በተወለደበት ስፍራ ነው የጀመረው። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር ይላል። አሁን እዛ ሲሄድ በክርስቶስ ያሉት የይሁዳ አብያተ ክርስቲያናት ጋር ሄደው ማለት የዳኑት ጋር ነበር ሄደው። እነሱ ደግሞ ስለሱ ወሬ ነው የደረሳቸው። ሁሉም ያውቃል፣ ስለ ጳውሎስ የማያውቅ የለም። ወሬ ነው እንጂ ፊቴን አይተው አያውቁም ነበረ ይላል። እነርሱ ፊቴን አይተው አያውቁም ነበር። እነርሱ ግን በወሬ ስለሚያውቁት ቀድሞኛን ሲያሳድድ የነበረው በቃ ተገረሙ። እንደዚህ አሳዳጁንም ወንጌል ይቀይራል። ያ ነው የተጀመረው። ከዛ በኋላ ብዙ አሳዳጆች ተለውጠው ብዙ ምስክርነት ሰምተናል። ጳውሎስ ግን የመጀመሪያው አሳዳጅ ነው። መጽሐፍ ቅዱስ ላይ ሲቀየር የወንጌል እውነት ልቡን ነክቶ ተቀይሮ ሳያፈር ደግሞ ወደዚህ ወደ ክርስቶስ ህብረት ሄዶ ራሱን ሲሰጥ እንመለከታለን። እኛን ሲያሳድድ የነበረው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው። ትልቅ ኒውስ ነው። ኢትስ አ ቢግ ኒውስ። አሳዳጁን ኮንቨርት አድርጎ እንደገና ሰባኪ አድርጎ ሲልከው ለሰው ሁሉ ድንቅ ነገር ነው። ምክንያቱም እግዚአብሔር
ተራ ሰዎችን ብዙ ጊዜ ይጠቀማል፣ ምንም ስማቸው ኒውስ ላይ ያልገባ ሰዎችን። ይሄ ግን በጣም ኒውስ ላይ የነበረ በወቅቱ በዛ በአይሁድ እምነት ውስጥ በጣም የታወቀውን ሰው ደግሞ ትልቅ ዛፍ ነው የተጣለው። ከአይሁድ ውስጥ ትልቅ ነገር ነው የተጣለው። ያው ወደ ክብር ነው ያመጣው። ለነዛ ግን እንደዛ ይመስላል የሚለው ወሬ ብቻ ሰምተው ነበር። በእኔ ምክንያት እግዚአብሔርን አመሰገኑ ይላል። በእኛ ምክንያት እግዚአብሔር ይመስገን። በእያንዳንዳችን ምክንያት እግዚአብሔር ይመስገን። እስኪ ስለዚህ ነገር የምትሉት ሐሳብን ከእያንዳንዳችን ውስጥ መንፈስ ቅዱስ በመራን የገረመን የደነቀን ይሄን ክፍል ስናይ የምናስታውሰውን ነገር ሼር እንደራረግ። አሳዳጁን ሰባኪ ያደረገው ወንጌል በእጃችን ላይ አለ። ዛሬም ብዙ አሳዳጆችን እንደሚለውጥ አምናለሁኝ። እግዚአብሔር ትልቅ ነገር እንደሚሰራ አምናለሁ። ይሄንን ሲያስተምረን በምክንያት ነው። እሺ ከማን ልጀምር? ሳሚ ነገሩን ሁሉ ከጨረሰችው በኋላ እንደገና ደግሞ ጨርሰዋለች ነገሩን። እንደው አይቅር በማለት ነው። በጣም ብዙ ሊነገር የሚችሉ ነገሮች አሉ በዚህ እያንዳንዳችን። ይሄ እግዚአብሔር ራሱን በሐዋርያው ጳውሎስ ሁኔታ ራሱን ሊገልጥ በወደደ ጊዜ የሚለው ነገር ላይ ይህንን መገለጥ በእውነት ልብ ብለን እኛ ደግሞ በወንድሞች በእህቶች የሚደረገውን ነገር አሁን እህታችን ለሚ በዚህ ቃል ላይ የምትገልጠውን ነገር ትኩረት ሰጠን መንፈሳችንን ከፍተን ካልሰማን በስተቀር ይሄ መገለጥ ዝም ብሎ የሚያልፍ ነገር ነው የሚሆነው ማለት ነው። አይጠቅመንም ማለት ነው። መጠቀም ይሁንልን፣ መባረክ ይሁንልን። በሰዎች እግዚአብሔር የሚያስተምረውን ነገር ለመስማት ጆሮአችን የተከፈተ ይሁን፣ ልቦናችን የተከፈተ ይሁን። ከምድር ዳር እስከ ምድር ዳር ይሄ መገለጥ የሚለውን አንድ እንደው ትንሽ ለመናገር የፈለኩት ነገር እግዚአብሔር ራሱን የሚገልጥባቸው መንገዶች የተለያዩ ቢሆንም እንኳን አሁን ኢትዮጵያ በነበርኩኝ ጊዜ በዩቲዩብ ላይ ለፓስተር መላኩ ሲያካፍል ይሄንን ቃል በዘፍጥረት ምዕራፍ 28 ላይ ያለውን ነገር እንዴት አድርጎ እንዳካፈለና እንዴት አድርጎ እንደገለጠው እግዚአብሔር በፓስተር መላኩ በኩል ያለውን እንድናይ ፈልጌ ነው። ምዕራፍ 28 ዘፍጥረት 28:10 ላይ እንደዚህ ይላል። ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ ተኛ ነው አይደል? ተንተርሶ በዚያ ስፍራ ተኛ ይላል። ስለ ያዕቆብ ነው ፓስተር መላኩ ይገልጥ የነበረው። ድንጋይ አንስቶ ተንተርሶ ተኛ። አሁን ይሄ ድንጋይ ራሱ ኢየሱስ ክርስቶስ ነው ብሎ ይሄንን ድንጋይ የገለጠበት መንገድ ፓስተር መላኩ በጣም የሚገርም ነገር ነው። በጣም ደስ የሚል ነገር ነው። እዛ ይበሉ ይጠጡ የነበሩትን ቆሮንቶስ 10 ላይ ሄዶ ይሄ ድንጋይ ዝም ብሎ ድንጋይ አይደለም፣ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ላይ በማይመች ሁኔታ ድንጋይ ተንተርሶ የተኛው ያዕቆብ እንዴት መገለጥ እንደመጣለት፣ እንዴት እግዚአብሔር ራሱን እንደገለጠለት ይሄንን ነገር ሲያብራራ እንዴት ትልቅ መገለጥ ነው። በእውነት ትልቅ ነገር ነው። ለእያንዳንዳችን ይሁንልን። ድንጋይ ነው ብለን የተንተራስነው ነገር ግን እግዚአብሔር ራሱ ኢየሱስ ክርስቶስ ተገልጦ ሲገኝ በዛ ውስጥ መልካም ነገር ነው። ሌላ አንድ ደግሞ ከ10 ምናምን ዓመታት በፊት ነው እግዚአብሔር በልዩ ልዩ መንገድ ይናገራል የሚለውን ሐሳብ እንግዲህ እያነሳን ነው ያለነውና ለራሴ እንግዲህ መገለጡን ያየሁበትን ሌላ አሁን አንድ ነገር ከዚህ ከወንጌላውያን ቤተክርስቲያን ከኦስተን ቴክሳስ ያለ ፓስተር ነው የነገርኳቸው። አሁን ሌላ ደግሞ በዚሁ ራጉኤል ቤተክርስቲያን እዚህ ቅርብ ያለ እህት ቤተክርስቲያን በራጉኤል ቤተክርስቲያን እግዚአብሔር ራሱን ከመግለጥ የሚቆጠብ አይደለም። እግዚአብሔር ራሱን በእያንዳንዱ ሰው ሁኔታ አሁንም ለምን እንዳለችው ይገልጣል ራሱንና እንዲህ አሉ። በስማቸው አቡነ ማርቆስ እግዚአብሔር ይባርካቸው ባሉበት ሁኔታ እንግዲህ አቡነ ማርቆስ በዛን ሰዓት በሚያስተምሩበት ሰዓት እዛው በራጉኤል ቤተክርስቲያን ውስጥ ምን ያህል ሰዎች ከዚህ ቃል ተካፋይ እንደሆኑ ምን ያህል ሰዎች የእግዚአብሔርን መገለጥ በአቡነ ማርቆስ ውስጥ እንዳዩት አላቅም። ያካፈሉት ቃል እንደዚህ ነበር። እሳቸው ብዙ ተንትነው አስተምረውታል።
የዮሐንስ ወንጌል ምዕራፍ 17 ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋም ሁሉ ላይ ሥልጣን እንደሰጠኸው ለሰው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ይሄንን ቃል ሲያካፍሉ እኔ ነፍስም አልቀረልኝም የነበሩ ሁሉ ደግሞ እንደተባረኩ አምናለሁኝ። እና እግዚአብሔር በተለያየ ጊዜ በወንድሞች በእህቶች ራሱን ሲገልጥ ልባችንን ከፍተን የማዳመጥ ጸጋ እግዚአብሔር ያብዛልን። እግዚአብሔር ሳይናገር ቀርቶ አይደለም፣ ይናገራል የሚለውን ነገር ለማንሳት ፈልጌ ነው። ወደ ሌሎች ደግሞ እንሄዳለን። እንግዲህ እውነት መገለጥ ሐዋርያ ጳውሎስ ብዙ ቦታ ላይ ስለዚህ መገለጥ ይናገራል። ወንጌል አሁንም ይገለጣል በተለያዩ ሰዎች የመስማትና የስንሰማ የምንረዳው ነው። ኤፌሶን 3 ላይ ኤፌሶን ምዕራፍ 2 ከ3 እስከ 6 ላይ ነው መሰለኝ። እኛ ሁላችን በአንድ ወቅት የስጋችን ምኞት እያረካን መንገዱንም እየተከተል በመካከላችሁ ኖር ነበር። እንደ ሌሎች የቁጣ ልጆች ነበር። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔርም ከክርስቶስ ጋር አስነሳን በክርስቶስ ኢየሱስ በሰማያዊ ስፍራ። ይሄ ስለ ጸጋ መዳን ነው። ለእናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል ብሎ ቀደም ሲል በአጭሩ እንደጻፍኩት በመገለጥ እንዳውቀው የተደረገው ሚስጥር ይሄ ነው ይላል። ይሄ ትልቅ ሚስጥር ነው የሚገልጽልን። የሚገርም ነው። ይሄንን ሚስጥር ነው ብዙ ሰዎች መረዳት ያቃታቸው። ይሄ ሚስጥር ነው ለአዲስ ኪዳን አማኞች በግልጽ የወጣው የተገለጠው። ይሄ በክርስቶስ የመዳን እውነት ዛሬም ቤተክርስቲያን ዛሬም በክርስቶስ የሚያምን ሕዝብ ሁሉ የሚሰብከው ይሄንን ወንጌል ነው። ወንጌል ግን ዛሬ የጀመረ ሳይሆን አብርሃምም ተሰብኮለታል። እሺ ሌላ ሰው ስለዚህ ወንጌል ስለዚህ ገላትያ ላይ ስላለው ክፍል 1 ላይ ምዕራፍ 1ን ዛሬ ስለምንጨርስ ምዕራፍ 1 ላይ የቀረልን ምንድነው የሚለውን እስኪ አንዳንድ ሀሳብ ሼር እንደራረግ ጥቂት ሰዎች ስለሆነ ለምን ኦኬ አልገባንበትም። እሱን ግን ስንገባበት እናየዋለን። ግን ምዕራፍ 1 ወይም ደግሞ ገላትያን ስንመለከት ሲጀምር በኋላ እንደምናየው መገረዝ ገባ አልገባ ምንድነው? ለምንድነው እንደዚህ በጣም በቃ ማንነቱን አስረድቶ ወንጌልን እንዴት እንደተቀበለ እንትን ብሎ ከርቀቱ ነው ደብዳቤ ጽፎ ጊዜ መጻፍ። ይሄ እንዳሁን አይደለም፣ እንደ ቴክስት ምናምን የምናደርገው አይደለም። ብራና እናንተን አዘጋጅቶ ብዙ ወጪ ይጠይቃል፣ ጊዜ ይፈልጋል። እንዳሁን ቀላል አልነበረም ጽፎ ደብዳቤን መላክ በዛን ጊዜ። እዚህ ሁሉ ውስጥ ለምን አስገባው? ኦኬ በቃ መገረዝ አስገቡ ተባለ፣ ተገረዙ አልተገረዙ ብሎ ለምን አልተወውም? ይሄን አስባችኋል? ሁለተኛ ደግሞ ለምንድነው ለኛስ ለምንድነው ለአዲስ ኪዳን አማኞች ስለመገረዝ ምናምን ምንም ቅድመ ሁኔታ ቅድመ ዝግጅት የሌለን ይሄ መጽሐፍ መጻፉ ማንበባችን ማጥናታችን ለምንድን ነው ብላችሁ ታስባላችሁ? እስኪ ይሄንን ሐሳብ እናንሸራሽረው። ታይንቲ አላት ይመስለኛል። አይጠፋም እሷ ነው ሁልጊዜ መገረዛሽ ዮሐንስ 15 ላይ እንዳለ ጠቅሰዋል። እሺ ይሄንን ብቻሽ ይሄ ምንድነው ለምዬ ባለችው ላይ መገረዝ ያኔ ስጋ መቆረጥ መገረዝ ነበር። ገረዛሉ ወንዶች ህግ ነው። በ8ኛው ቀን የተገረዝኩ ይላል ጳውሎስ። ነገር ግን አሁን ደግሞ ዮሐንስ 15 ላይ በደንብ ተጽፎልናል። በቃ ይገርዘዋል ብዙ እንዲያፈራ ይላል፣ አጥርቶ እንዲያፈራ ይላል። እና ያልተገረዘ ብዙ ሊያፈራ አይችልም። ዛፍ እንኳን እንትን ሲያደርጉት የበለጠ ፍሬ ያፈራል። መገረዙ እዛ ላይ ነው። ግን እኔ በጣም የሚደንቀኝ ጳውሎስ በፊትም
ለእግዚአብሔር ቀንቶ ነበረ የሚያሳድደው እና ሳላውቅ ነው የሚለው የሆነ ቦታ ላይ እና ሳላውቅ በሰራሁት ስህተት እግዚአብሔር ምህረት አደረገልኝ። ሳያውቅ ነበረ ግን የክርስቶስን ኢየሱስን ያገለገለ ቤተክርስቲያንን የጠቀመ መስሎት ነበረ እንትን ሲል የነበረው። እኔ የማስታውሰው ኦርቶዶክስ ሆኜ ጴንጤ የሚባል ነገር ስማቸውንም መስማት አንፈልግም፣ በጣም እንጠላቸው ነበረ። ግን ወደን አይደለም የሚነገረን የሌላ የህግ ትምህርት ነው። ደግሞ ብዙም ቋንቋው በግዕዝ ነው የምንሰማው። ከዛ ባሻገር ደግሞ ባይብሉ በደንብ አሁን እየተነበበ ነው፣ እግዚአብሔር ይመስገን። አይነበብም ነበር እና ድንጋይ እየወረወርን በቃ ትንሽ ነበረ። በጥቂቱ እንግዲህ ጳውሎስ በኃይል ነበረ፣ ያው በጣም በእንትን ተሞልቶ ልክ በዛው ኃይሉ ነው የተጠቀመበት ገልብጦ ጌታ እና አሳዳጅ ነበርኩ ይላል እና እኛም በጥቂቱ ሳይገባን አሳደናል፣ ተቃውመናቸዋል፣ ብዙ ነገር ብለናል። እኔ 1 አመት ክርስቲያን ሆነው ቤተሰቦቼ 1 አመት እኔ ግን ኦርቶዶክስ እየተመላለሱ በጣም እጠላቸውና አቃወማቸው ነበር። በኋላ ግን ሲገባኝ እግዚአብሔር ራሱ ነው በእውነት የገለጠልኝና ይሄንን በተለይ እንጨቱን ያመጡታል፣ አንድ ደዌ እንትን ይሉታል፣ በቃ እኛ አመት ብለን ተበጥጦ እንጠጣለን። ያንን ግልጥልጥ አድርጎ እንትን ሲለኝ ማንም ሳያስረዳኝ ባይብሉን ማንበብ እንዴት ይጠቅማል። ከዛ በኋላ በቃ ደግሞ በፍቅር ተሞላው። እነኛንም አልጠላም ይሁን ፍቅር ገባብኝ። ኢየሱስ ራሱ ፍቅር ስለሆነ እና ነፃ የሚያወጣ ወንጌል ነው የያዝነው። እግዚአብሔር ይመስገን በህይወታችን አይተነዋል፣ በዘመናችን። እዛ ለእኔ ብቻ አይደለም ብዙዎችን እግዚአብሔር በእኔ ተጠቅሞ አፍልሷል። ብዙዎችን በቃ ልክ ሲገባኝ ሲበራልኝ እጄ ስነግራቸው እሺ ይሉኛል። ታዲያ እኛ የምንሰማው ይሄ ሐውልት ነው፣ ድንጋይ ነው። ይውላችሁ ህያው የሆነው ጌታ ይኸው መጽሐፍ ቅዱስ እንዲህ ይላል፣ ህይወት ነው፣ ብርሃን ነው፣ መንገድ ነው። በቃ እንዴት ዝም ልበል? የእውነት ደግሞ ዝም ብለው እሺ ይሉኛል። ከዛ ብዙዎች ወደ ጌታ መጡ የእውነት እና እግዚአብሔር ይመስገን በገባን እውነት ስንሄድ መንፈስ ቅዱስ ጸጋው ነው፣ እኛ አይደለንም። እና በቃ በፊትም ሳይገባኝ ነበረ በቅናት በቃ ሩጫ ነው። መነኩሴ መጡ ሲባል አባ የምንላቸው አሉ። ሻይ ይዘን ደግሞ እንግዲህ ተነሳችን ነጠላ ጎተተች ሩጫ ይዘን እና እንደዛ ነው ድግስ፣ የቤተክርስቲያን የጥምቀት ድግስ ደጋሾች ነን። ልክ ሲገባን ግን እነሱም እከሌ ጴንጤ ናቸው ብለው አውገዙን፣ አባረሩን። ግን ከመባረራችን በፊት አገልጋዮች ሁሉ እንትን ብዬ ጫማቸውን አድርገው ገብተው ሰብተው ግን ነገር አበላሹ እንጂ በሁለት ሰው ተከፈለ። ምን ችግር አለው? ግማሹ እንዴት የቤተክርስቲያን ሕግ ይጣሳል? እና አገልጋይ አምጥቼ ወጣቶቹን ካስተማሩ በኋላ እሁድ የሚያስተምሩ ተብሎ የወጣቶች ዋናው ፈቀደላቸዋል። ቄሶቹን አስፈቅዶ ጫማ አድርገው ገቡ። ያው እኛም ጥበብ ይጎለናል። በዛ ረብሻ ተነሳ እና ይሄን ያህል በቃ ልዩ ቅናት ነበር በእውነት። ያ ጸጋውን ያ መንፈስ የት ሄደብኝ እላለሁ በእውነት። ሰው እንደገና ማለት እያደገ መሄድ አለበት እየበረታና ልዩ ቅናትና ያ ጸጋ ደግሞ ሐሴት ደስታ አይደለም ውስጥ የነበረ ደስታ። አሁን ሳስበው ራሱ ይደንቀኛል። እና ጳውሎስ ዝም ብሎ አይደለም እስር ቤት ሆኖ የሚዘምረው ምን የሚለው ጸጋው ልዩ ህይወት ደስታ ይሰጣል። በተለይ የሚመሰክሩ ሰዎች በእውነት ሐሴትና ደስታ ደግሞ እነዚህ ምልክቶች ይከተሏቸዋል ይላል። ምልክቶቹም አሉ። ሰዎች ሲፈወሱ ያሉ፣ ሌላ ብዙ ተአምራት ነው የሚሆነው። መርዝ ቢጠጡ አይጎዳቸውም። በቃ ለራሳቸው የማይጨነቁ ለጌታ ኖረው ሶኬታቸውን ከዚህ ምድር የነቀሉ በእውነት ነቅለው በቃ ላይ ይሆኑ። እነሱ ደግሞ በምድርም ተደስተው ረክተው ጌታን አስደስተው ነው የሚያልፉት። እና ይሄ ይሁንልን፣ እግዚአብሔር ይርዳን። በእውነት ስለሆነልን እግዚአብሔር ይመስገን። ስለሆነልሽ እግዚአብሔር ይመስገን። እዚህ እሷ በተናገረችው ላይ መገረዝ በሚለው ላይ በድሮ ጊዜ በአይሁድ ስርዓት የሸለፈት መገረዝ ነው። በብሉይ ኪዳን ደግሞ የልብ መገረዝ ነው፣ የልብ መወለድ ነው። እና ስለ ወይን የተናገረችው መጽሐፍ ቅዱስ ላይ ወይኑ ሲገረዝ ይታደሳል። መገረዝ መታደስ ነው እና በየሁሉ ባሁን አትክልቶች ሲገረዙ ይታደሳሉ። እና የሰው ልጅ ተለወጡ ታደሱ ነው ያለው። እና ለምሳሌ ሐዋርያው ጳውሎስ ሲናገር አሳዳጅ ነበርኩ እንደዚህ አድርግ ነበር ሲል ይህንን መገረዙን ነው፣ የልቡን መለወጥ የሐሳቡን መለወጥ ነው የሚናገረው። እና መገረዝ መታደስ ነው።
ነው። ሁለተኛ መጨረሻ ላይ የሚለው ሲሰሙ ይላል ስለኔም እግዚአብሔርን ያከብሩ ነበር። በጣም የሚገርም ነገር ነው እና ይሄ ደግሞ ከኛ የሚጠበቅ ነው። አንድ ሰው እንደዚህ ነበር ብሎ ያንን ሲመለስ እንደዚህ አይነት ነገር ምክንያቱም አገልጋዮቻችን አሁን በብዛት ያሉት ከወደቀው ቦታ የተነሱ ሰዎች ናቸው። አብዛኛው የተጠሩ ሰዎች ናቸው። በባለፈው እንዳነሳ ነው። ግን ይህን ነገር እኛውን መገረዝ አለብን። ሰዎቹ የት እንደነበሩ ሲናገሩ እንደዚህ ነበር ከማለት እንቆጠብ፣ እናክብራቸው፣ እንውደዳቸው። አሜን። ደግሞ በጣም ደስ ያለኝ መቼም ወንጌል የሰማነው ወንጌል እውነት ነው። የእግዚአብሔር ቃል ማለት ነው። የዳንበት በቃ ምን ድብልቅልቅ ያለ ግልጽ የሆነ ነገር ጌታ ኢየሱስ ክርስቶስ በሰራው ስራ ብቻ የዳንበት ስለሆነ እኛ በጌታ የዳንን ሰዎች ደግሞ ያ ነገር በትክክል ካልገባን አንዳንድ ጊዜ ድብልቅልቅ ነገር አለው። ድብልቅልቅ ነገር ስለምናደርግ ይምታታብናል። አይ ዶንት ኖ አላውቅም። ስለዚህ ያንን ግን መጀመሪያ ልንፈትሽ ይገባል። ጊዜ ሳይሄድ ወደ ጌታ ሳንሄድ ደግሞ ጊዜያችን መቼ እንደምንጠራ ስለማናውቅ ያንን ነገር ግን ለህይወታችን ስለሚጠቅመን የሰዋው መስዋዕት ህይወቱን የሰጠበት ህይወት እኛን ለማዳን ክብሩን የጣለበት የወረደበት ዝቅ ያለበት እኛ እስካለንበት ድረስ የመጣበት ህይወት እውነት ነው በቃ። ስለዚህ ይሄ እውነት ደግሞ ከብዙ ከመስማት የተነሳ ሊሆን ይችላል፣ ወይንም በግልጽ ቃሉ መንፈስ ቅዱስ በሚገልጥበት ጊዜ ባለመረዳት ይሆናል። ብቻ አለው አንዳንድ ነገር። ስለዚህ ያንን ነገር አሁን ጊዜ ሳይሄድ እድሜ ሳይሄድ ወደ ቤታችን ከመጠቅለላችን በፊት በደም ገብቶናል ወይ? ጳውሎስ ደስ ነው የሚለው እንዴት ብላችሁ ዞር አላችሁ ከወንጌሉ? ይሄ ወንጌል እኮ እውነት ነው ያለው በገላትያን ሰዎች ማለት ነው። ስለዚህ እያንዳንዳችን ዝም ብሎ ቤተክርስቲያን መመላለስ እንዳይሆን፣ ዝም ብሎ ወንጌል ገብቶናል ብሎ መስበክ እንዳይሆን፣ ድብልቅልቅ ያለ ነገር ይሰማኛል። ለእኔም ራሴ አንዳንድ ነገር ስናደርግ ማለት ነው ያ ድብልቅልቅ የሚያጠራልን የእግዚአብሔር ቃል ነው፣ መንፈስ ቅዱስ ነው። የሰው ስብከት አይደለም፣ ስሜት አይደለም፣ ምናምን አይደለም። የእግዚአብሔር ቃል ግልጽ ነው። በመንፈስ ቅዱስ ሆነን ስናነበው ያ ደግሞ መንፈስ በውስጣችን ስላለ ልዩነታችን እዚህ ላይ ከዳንና የዳኑና ያልዳኑ ልዩነታችን መንፈስ ቅዱስ በውስጥ ስላለ መንፈስ ቅዱስ አስተማሪ ነው። ያንን እንሰማዋለን ወይ ነው። ያንን ከሰማን እኔ እንጃ ድብልቅልቅ የሚልብን አይመስለኝም ክርስትና። አሁን ያለነው ጴንጤዎች ግን ብዙዎቻችን ከኔ ጀምሮ ድብልቅልቅ ብሎብናል። ስለዚህ አንዱ ተነስቶ ሲናገር ልክ ነው፣ አንዱ ሲናገር ልክ ነው ምናምን። ስለዚህ ይሄ ህይወት እንደው ጳውሎስ እንዳለው እንዴት ነው እንደዚህ እሱ የገባው ወንጌልን የተናገረውና እነዚህ ሰዎች ደግሞ እርግጠኛ ሆኖ ነበር እንደተቀበሉ ብሎ እሱን እንደሰሙት መስሎት ዞር ሲል ግን በሌላ መንገድ መጡበት። ስለዚህ እኛም እንደዛ እንዳልሆን መፈተሽ አለብን ብዬ ነው ከምዕራፍ 1 የተማርኩት። ያ በእውነት በጣም ትክክል ነው። በጣም ጌታ ይባርክሽ። የሚገርም ነው። ይሄን ባለፈው እሺ አሁን ሙዬ በተናገረችው ላይ አንድ ሰው ጌታን ሲቀበል ነው የሚገባው። ልንገር በበላይ ላይ የዘር ማንዘር መንፈስ የነበረበት ዝም በውስጡ ሲገዛው የኖረው ነገር ያ ሲመታ ውጊያ አለ ይመጣል ለመመለስ። ያ ሰው የግድ ከእግዚአብሔር ቃል ጋር መጣበቅ አለበት። በቃ ይሄ ነው አሁን እዚያ ማምለጥ አለበት። በቃሉ ሙላት መሞላት አለበት። አለበለዚያ ብዙ ነገር አለ። ለዚያ ነው ሰዎች ወደ ኋላ የሚሉት እና ትናንትና እንደምሳሌ ቁጭ ብለን ስብከት እየሰማን ነበር። ቃለ መጠይቅ የተደረገለት አንድ
ወንጌላዊ ፓስተር በድሉ ነው ከዩኒቨርሲቲ ወይም ከትምህርት ቤት መሰለኝ የመሰከረለትና እሱ እየተናገረ ምንድን ቀረልኝ ወደ አገልጋይነት ተነገረው ተጠራ ገባ እና ምንድነው ነው ቤተክርስቲያን ሲመሰረት ትንቢት ተናጋሪ ያለ የሚሆነው ቃሉን አስተማሪ ነው የሆነው በቃሉ የጸና ሰው ነው የሆነው እና ያለው ቤተክርስቲያን አንድ አይደለም ሁለት ሶስት አለ ቤተክርስቲያን ያለው ሰው የትም አይዋዥቅም ሲናገር የትም አይሄድም ካንዱ ቤተክርስቲያን ወጥቶ ካንዱ አይሄድም ያለው ሰው የመሰከረለት ቤተክርስቲያን ያለው ሶስቱን ነው አራት ቤተክርስቲያን አለ የጸና ነው ሁሉም ባለበት ምክንያቱም የሚሰብከው ቃሉን ነው የሚሰብከው ትንቢት ምናምን ነገር ይሄ መገለጥ አይናገርም እና ሰዎቹ ከዳኑ በኋላ ወደ ቃሉ ሙላት እንዲመጡ አስፈላጊ ነው ትናንትና ከተረዳሁት ይቅርታ ወረጥኩሽ እውነት ነው በጣም ሰዎች የቃል ሙላት ነው የእግዚአብሔር ቃል ማወቅ ደግሞ ጳውሎስ ላይ እዚህ ላይ ብዙ ሰዎች አሁን የወንጌል እንትኖች በጣም እዚህ ላይ መርጋም ወንድማችን ባለፈ ነገር ብሎታል ጳውሎስ ኮምፕሮማይዝ አያደርግም ጳውሎስ ይሄን ሰውንማ በሰማ የሰው አገልጋይ አይደለም ነው እኮ አይደለ እንዴ ለሰው ሰውማ አሁንማ ጎሽ ለመባል የሚሻው በሰዎች ዘንድ ነው ይላል ቁጥር 10 ላይ አሁን እኔ ጎሽ ለመባል የሚሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ አሁን ቅድም ለምሳሌ ሳሚ እህት ቤተ ክርስቲያን ምናምን ሲል ኦኬ ብለን እናልፋል ኖ ጳውሎስ ቢሆን ነው ዝም በል እህት የምትለው ወንድም የምትለው በክርስቶስ ኢየሱስ የዳነ ነው ዝም በል ነው የሚለው ጳውሎስ ቢኖር እንደዛ ነው እኛ ግን ኢትስ ኦኬ በቃ በሳሚ እንደዛ ነው ብለን እናልፋለን ሊታለፍ የማይገባው ነገሮችን እያለፈች ቤተክርስቲያን ብዙ ተጎድታለች እንደ ጳውሎስ ቆም አድርጎ ነው ወንጌል ይሄ ነው መሰረቱ ሲናጋ ትክክል እንዳልሆነ ለምን ታዲያ ሰው ከዛ ቤተክርስቲያን ይወጣል እህት ከሆነን ዛን ቆመም እንዴ ለምን እንመሰክራለን ለምን በክርስቶስ ኢየሱስ የዳነን ህብረት ከሌላው ጋር ማወዳደራችን ራሱ ትክክል አይደለም እንደ እውነት እንነጋገር ከተባለ ሰዎችን መውደድ ሌላ ነገር ነው እንዲጅኑ መጸለይ ሌላ ነገር ነው መመስከር ሌላ ነገር ነው እህትና ማችነን ኢትስ ኦኬ ኖ ዌይ አይደለም በፍጹም ያ እንዲህ ነገሮችን ዝም እንላለን ጳውሎስ እንደውም በጣም ቁጣው የተገለጸበት ክፍል ቢኖር ይሄ ነው ለወንድምና ቤተሰብማ ዛኮ ሞልተውታል አይሁድ ሃይማኖት ውስጥ ግን ኖ መገረስ ገብቶ ከዛ ጥቂት እርሾ ሌላውን እንደሚያደፈርስ ሊሆን ነው አለ ለምን ያውቀዋላ እነዚህ ከዚህ ህግ መላቀቅ ያቃታቸው ሰዎች እዛ ገብተው የህግን ነገር ኢንዲዩስ አድርገው ሰውን ሁሉ ሊያበላሹ እንደሆነ ገብቶታላ እንደዚህ ቋውቃል በቃትና ማሸር እንደምናይለም ነው በእውነት በገባን እውነት ላይ ኃይለኛ ልንሆን ይገባል ኮምፕሮማይዝ ያደረገች ቤተክርስቲያን ተጎድታለች ኮምፕሮማይዝ ያደረገ ክርስቲያን ተጎድቷል እግዚአብሔር ለሱ የሚጨክኑትን ነው የሚፈልገው ለወንጌል መጨከን ምንድነው አይሁዶች እኮ የመገረዝን ስርዓት የሰጣቸው እግዚአብሔር ራሱ ነው አብርሃምን ቃል ኪዳን ያስገባው ዘሩ ሁሉ እንዲገረዝ ከዚህ ከሚገረዘው ዘር ኢየሱስ አንድ ከዘር ይላል ስናልፍ ምዕራፍ 2:3 ላይ እናያለን ከዘር አንድ ይመጣል ብሎኮ ብዙዎች አይደለም ያ ኢየሱስ መጣ በኢየሱስ በኩል ደግሞ ኪዳን ተገባልን በክርስቶስ ሞትና ትንሣኤ ዳንን አይሁዶች በሂትለር ጊዜ እኮ ሱሪያቸውን ያስወለቀ የተገረዘና ያልተገረዘውን ያወቀ ነው እንዳታልሉ እንኳን አይሁድ አይደለንም እንኳን እንዳሉ ሱሪ ያስወለቀም ተገርዘዋል አይሁድ ነው እያለ ወደ ከዛ እንትን ኮንሰንትሬሽን ካምፕ የሚያስገባቸው የነበረ በዚህ በመገረዝ ብዙ እንትን ደርሶባቸዋል በዛን ጊዜ ክርስቶስ ኢየሱስ ደግሞ የልብ መገረዝን አመጣ በልባችን ተገርዘን ነው እንጂ የሥጋ መገረዝ አይደለም በአዲስ ኪዳን ውስጥ ምክንያቱም ያ አንድ በአብርሃም የተገባው የተስፋ ቃል የሆነው ኢየሱስ ቃል ሥጋ ሆነ ጸጋና እውነት ሞልቶ በእኛ አደረ የተባለው መጥቷል ከሱ መምጣት የተነሳ ህይወት ሆኖልናል ወደ አዲስ ህይወት አዲስ ህብረት ውስጥ ገብተናል ባሮጌ አቁማዳ ላይ አይደለም አዲስ ወይ ጠጅ የምናስገባው በእራፊ ጨርቅ ላይ አይደለም አዲስ ልብስ የምንሰካው አዲስ ሆነናል አዲስ ፍጥረት ይለናል እግዚአብሔር ቃል አዲስ ፍጥረት ሆነናል ነገር ግን ኮምፕሮማይዝ የምናደርገው ነገር ቤተክርስቲያንን ዊክ አድርጓታል ይህ እንዳይሆን ነው የገላትያ መጽሐፍ ስለዚህ ወንጌልን ዲፌንድ ማድረግ የእያንዳንዳችን ስራ ነው ጳውሎስ ብለን መልሰን ኮምፕሮማይዝ ምናደርግ ከሆነ ትምህርቱ አልገባንም ማለት ነው ስለዚህ በዚህ ክፍል ውስጥ በጣም ኃይለኛ ሆኖ የጻፈበት ምክንያት ተርተን እኛም የወንጌል እውነት ሲዛባ እዚህ ጋር ቆም ማለት አለብን ካላልን ድብልቅ ነው ምን ሆነ ቤተክርስቲያን አቆም አይነራትም
ህይወታችን አቋም አይኖረውም። የአቋም ሰዎች ልንሆን ይገባል። ላመንበት ነገር ልንገደል የምንችልበት ሁኔታ እንኳን ሊመጣ ይችላል። ሁኖስ ስንት ሰማዕታት እኮ ያለፉት ኮምፕሮማይዝ ማድረግ አቅቷቸው አይደለም፣ ለወንጌል መሞት ምስክርነታቸው ስለሆነ ነው። እና ጌታ ከዛ ይጠብቀን እንጂ በአሁን ዘመን ክርስቶስን ካላመንክ ሞት የሚባል ነገር ቢመጣ ስንት ሰው እንደሚጸና አላቅም። እሶኬ ልቤን ያውቀዋል ጌታ፣ እኔ አልሞትም፣ ኧረ በአፌ ተናግሬ ሚል የሚበዛ ይመስለኛል። ለምን በጥቂት ነገር ካልተማርን በትልቁ ላይ ልንጨክን አንችልም። በጥቂቷ ዛሬ ኖ ይሄ ልክ አይደለም ካላልን ሌላ ፈተና ቢመጣ አይዶን ነው ምን ያህል ስንቶች እንደምንጸና እና ሰዎችን መውደድ ሌላ ሆኖ ሳለ የህብረታችንን ልዩነት ግን ማወቅ ደግሞ እና እዛ ላይ ደግሞ አቋም ማስመር ጥሩ ነገር ማለት ሁሉ ሰላም ስላለ ወይም ሁሉ እንትን ስላለ አንድ ነን ማለት አይደለም። በወንጌል የምንለያይበት በእምነት የምንለያይባቸው ነገሮች ማወቅ አለብን። ይሄ ጥላ አይደለም። ይሄ ግን በእምነታችን የያዝነውን ወንጌል ይዘን ክርስቶስ እንዳለን የመኖር ህይወት ነው። ስለዚህ እንደዚህ አይነት ነገር እየበዛ ስለመጣ ነው ቤተክርስቲያን በአጠቃላይ የዛሬዋ ዘመን ቤተክርስቲያን እንትን ጽኑ የሆነ መሰረት የላትም። የፌስቡክ እና የቲክቶክ መጫወቻ ሆኗል። ብዙ ክርስቲያኖች፣ ሰባኪዎች፣ የተለያዩ ሰዎች ብዙ አይነት ነገር ሀፕን እያደረገ ወንጌልን የምናሰድበው ኃይል ስለሌላት ነው። ኃይል ያጣችው ኮምፕሮማይዝ ስለምናደርግ ነው። እና ከጳውሎስ አንዱ የምንማረው ኖ ኮምፕሮማይዝ when it comes to the gospel ክርስቶስ ስለሞተለት እውነት ኮምፕሮማይዝ መደረግ የለበትም። ይሄ አቋም ጉዳይ ሊሆን ይገባል። ታንኪው አንድ ጊዜ እዚች ላይ ለመጨመር ያህል በጣም ተባረኪ። ሺዝ ኦን ፋየር ነው የሚባለው መሰለኝ። ጌታ ኢየሱስ ይባርክሽ። እንትና አጥማቂው ዮሐንስ እኔ በውሃ ጠምቃችኋለሁ፣ ኢየሱስ ክርስቶስ በመጣ ጊዜ ግን በኃይልና በመንፈስ ቅዱስ ያጠምቃችኋል እንደተባለ የዛ አይነት መጠመቅ እንደዚህ ስናይ ደስ ነው የሚለኝ። አሁን እህት ቤተክርስቲያን በሚለው ላይ ላነሳችው ነገር መቼም ብንወድም ባንወድም ነው የሚባለው መሰለኝ። አንድን ቅድም ስትናገር ነበረ ታይቲ እህታችን ስለ ጴንጤዎች የምንሰማው ነገር መጥፎ ነገር ስለነበረ ጴንጤዎችን እንጠላቸው ነበር አለች። በጣም ጥሩ ነገር ነው። አሁንም ደግሞ ስለ ኦርቶዶክስ የምንሰማው ነገር መጥፎ ነገር ከሆነ ኦርቶዶክስ ወንድሞቻችንን ልንጠላ ነው ማለት ነው። እኔ እንደዚህ ይገባል ብዬ አላስብም። ወንጌል ነው በመገለጥን በሚመለከት ነገር እንደዚህ አሁን እንደዚህ ቸርች ምናምን እኔ ኮምፕሮማይዝ እንዳደረኩት አይቶ ትወጣ ነበር፣ ማስወጣት ነበርብን። እኔም ራሴ ከሚያስወጡት መካከል ነው መሆነው። ግድ የላችሁም። ቁም ነገሩ ምን መሰላችሁ? የኢየሱስ ክርስቶስ መገለጥ ዛሬ በእያንዳንዱ ህይወት ውስጥ ኦርቶዶክስ ቤተክርስቲያን ውስጥ ቢሆን፣ ካቶሊክ ቤተክርስቲያን ውስጥ ቢሆን፣ ጴንጤ ቤተክርስቲያን ውስጥ ቢሆን መገለጡ አንድ አይነት ነው። እኛ ልንለውጠው አንችልም። ቅድም የጀመርኩት ላይ ወንጌል የሚለወጥ የሚሸቀጥ ነገር አይደለም። አሁን ኖ የኢየሱስ ክርስቶስ መገለጥ አንድ አይነት ነው ማለት አሁን እንትና ይሄ ጳውሎስ እምነት ራሱን ይገልጣል። ጌታ እስላምም ውስጥ እግዚአብሔር የሚገልጥና የሚያድናቸው ሰዎች የትም ቦታ እንዳሉ ኤግዛክትሊ ያ ህይወቱን የገለጠው አሁን ጳውሎስ ልክ ነው እኮ አሁን ትክክል ነው። ጳውሎስ ግን የሚናገረው ነገር እኔን የለወጠው ከሰው ጋር ተማክሬ አይደለም እና ሐዋርያቶቹን እንኳን አንቱ የተባሉትን እነሱን አማክሬ አይደለም ነው የሚለው እኮ ራሱ የተገለጠለት መንገድ ሐዋርያው ጳውሎስ በሚገባው መንገድ ነው የተገለጠለት። በደማስቆ መንገድ ላይ ኢየሱስ ክርስቶስ ሲገናኘው ጳውሎስ በነበረበት ሁኔታ ነው የተገናኘው ኢየሱስ ክርስቶስ። ኦርቶዶክስ ቤተክርስቲያን ቢሆን፣ ጴንጤ ቤተክርስቲያን ቢሆን፣ ካቶሊክ ቤተክርስቲያን ቢሆን በእያንዳንዱ ቤተክርስቲያን ውስጥ ባሉበት ሁኔታ ላይ ራሱን የሚገልጥ አምላክ አለን። ዛሬ አሁን ሰውን ከሚያስወጡት መካከል ነው ለመሆን እንዴ እኛው ጴንጤዎቹ ቤተክርስቲያን እኮ ደህንነትን ኮምፕሮማይዝ እያደረጉ አንድ ጊዜ ከዳንክ ሁል ጊዜ አትድን ምናምን የሚለው ትምህርት ላይ በብዙ ጎበዝ የተባሉ አንቱ የተባሉ ወንድሞቻችን ፓስተሮች በዚህ ላይ
እንደው እያሉ እኮ የሰበኩት ወንጌል አለ እኮ ወንጌል ያልሆነ ሌላ ወንጌል ማለት ነው። እንደዚህ ካላደረክ አትድንም፣ የዘላለም ሕይወት የለም ብለው እኮ በእኛዎቹ በጴንጤዎቹ ቤተክርስቲያን ውስጥ ሲሰበክ ሰምተናል። ስንት ነገር ሲደረግ ሰምተናል። ያንን መለየት መቻል አለብን። የትም ይሰበክ የትም ወንጌል ነው፣ ንጹህ ነው፣ ሰውን የሚያድን ነው። ሰው እኮ ይህንን አሁን ቅድም የጀመርኩትን ፓስተር ጳውሎስ ተናገረበት ያልኩትን ብቀጥለው ዘፍጥረት 28 ላይ ያዕቆብ ተኝቶ በነበረበት ሁኔታ ለያዕቆብ እግዚአብሔር ራሱን ሲገልጥለት እንደዚህ ነው እንግዲህ ህልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። ይህ ራሱ ቃሉ ካልተተረጎመ በስተቀር ምን እንደሆነ ጨለማ ሆኖብን ነው እኮ የምንኖረው። ጴንጤ ቤተክርስቲያን ውስጥ እየኖርን ይሄንን ነገር ለመረዳት እያቃተን ስንኖር ጨለማ ውስጥ ነን ያለ ነው ማለት ነው። ይሄ ናትናኤል ላይ የሚናገረው ነገር ቃሉ ካልተፈታ በስተቀር ካልተብራራ በስተቀር ማንም ሰው ቅድም ታይቲ ስትናገር ነበር። ለሰው ሄደን ስንመሰክር ኢየሱስ ክርስቶስ አዳኝነቱን ስንነጋገር እዚህ ምድርና ሰማይን ያያያዘው መሰላል ያ መሰላል እርሱ ራሱ ክርስቶስ ነው ብለን መናገር ካልቻለን ለያዕቆብ የተገለጠለት በእንደዚህ አይነት ሁኔታ ነው። ክብር ለእግዚአብሔር ይሁን። ራሱን እግዚአብሔር ለያዕቆብ የገለጠው በዚህ ሁኔታ ነው። ናና ጴንጤ ካልሆን ካልተባለም ያዕቆብ ናና ካቶሊክ ካልሆን አልተባለም፣ ናና ኦርቶዶክስ ካልሆን አልተባለም። ባለበት ሁኔታ ራሱን የሚገልጥ እግዚአብሔር ባለንበት ሁኔታ ራሱን የሚገልጥ አምላክ አለን። እህት ቤተክርስቲያን ስላልኩኝ በዛም ውስጥ እግዚአብሔር ይናገራል ብዬ እግዚአብሔር የተናገረበትን መንገድ የገባችኝን ያህል ተናገርኩኝ። እንግዲህ እንቀጥላለን። ዛሬ ያለን ሳለት ሳሚያው መልእክትን ለፌስቡክ የምታስተላልፈውን አስተላልፈዋል። እግዚአብሔር ግን ሰዎች ሁሉ ይድኑ ዘንድ ወንጌልን ሰጥቶናል። ሰዎች የእግዚአብሔርን ቃል እስከቆፈሩ ድረስ የሚያድነው ወንጌል በቃሉ እውነት ውስጥ አለና ያንን ነው ለሰው ሁሉ የምንመክረው። እግዚአብሔር በቃሉ ውስጥ የሚያበራው መንፈስ ቅዱስ ሊገልጽ ሰዎች ሁሉ እንዲድኑ ሊያደርግ ዛሬም ይሰራል። አሜን። ዛሬም አለ። ሁሉ ጊዜ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው እግዚአብሔር አለ። ዛሬም ደግሞ እንደዚሁ ያብራልን። በእውነት የተደባለቀ ነገር ሳይሆን ክርስቶስ ኢየሱስ የሞተለትን ዓላማ ይዘን እንድንጓዝ እስከ መጨረሻ የሚጸና እርሱ ይድናል ይላልና እስከ መጨረሻ በዚህ እውነት እንድንጸና እግዚአብሔር ይርዳን። በዚህ በጎስፕል እውነት ላይ ታይት ይጸልይልንና በዚህ በእውነት አብያተ ክርስቲያናት ወይም ደግሞ የዳንን ሰዎች የምንመካው በክርስቶስ ነው። ያዳነን የጸጋው ወንጌል ነው። ዛሬም ሰዎችን እንዲያድን ዛሬም በጨለማ ወንጌላችን የተደፈነባቸው አሉ ይላል እኮ። ወንጌል ስለተሰበከ ብቻ አይደለም ስለተገለጠ ነው። ወንጌል ተደፍኗል። አንዳንድ ቦታ ይነበባል ግን አልተገለጠም። የተገለጠለት ግን ሁሉ ጊዜ ሲሰደድ ነው የምናየው። ከክርስቶስ ጊዜ ጀምሮ ቤተክርስቲያንን ያሳድዷታል እና እንደውም አንድ ቦታ ላይ ምኖች ይወስዷታል ነው የሚለው ቤተክርስቲያን ተጋፊዎች በጣም ብርቱዎች እና በጣም ብርቱ መሆን አለብን። ቀላል አይደለም ብርቱ መሆን፣ ጠንካራ በዚህ በወንጌል እውነት መሆን አለብን እና በዚህ አቅጣጫ ላይ ብትጸልይልኝ ደስ ይለኛል። አንድ ቃል አንኳን ቅድም ዮሐንስ 15 ካልኩት ደስታዬ በእናንተ ቢሆን ደስታችሁ እንዲፈጸም ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ይላል። እዚሁ ተገረዙ የሚለው ላይ ነው ማለት ነው። እና መገረዝ ያማል፣ ግን በቃ የማንፈልገውን ጌታ የማይፈልገውን ነገር መጣል ግዴታ ነው። ያ ሲገረዝ ግን ያማል እና ቢያመንም ብንገረዝ ይሻለናል። እግዚአብሔር ሆይ እናመሰግናለን። አንተ ትልቅ አምላክ ነህ። አንተ ኃያል አምላክ ነህ። ኃያል ሆነ ሳለ ማንንም አትንቅም። ዝቅ ብለህ በመንፈስህ አስተማርከን።
እኔ ብሄድ ይሻላችኋል ብለህ መንፈስህን የሰጠህን በእያንዳንዳችን ውስጥ ጸጋህና መንፈስህ ስላለ እህታችንን ደግሞ የምታስተምርበት ልዩ ጸጋና መንፈስ ስላበዛህላት በኢየሱስ ስም እናከብረሃለን። አቤቱ ልዑል ሆይ ስራህ ግሩምና ድንቅ ነው። ይሄ በእውነት አባቶቻችን እግዚአብሔር የተጋደሉለት የሞቱለት ወንጌል ዛሬም ያው ነው፣ ሕያው ነው፣ ትኩስ ነው። እግዚአብሔር ሆይ ደምህ ያው ነው። በእውነት ያነጻል፣ ይቀድሳል፣ ይፈውሳል። አንድ ነገር እንጠይቃለን። እኛ ከተለያየ ቦታ ተጠርተን ምናልባትም ብዙ ሰዎች ጸልየውልን መጥተናል። ዛሬም ደግሞ በጨለማ የሚርመሰመሱትን ጌታ ሆይ እንድትነጥቅ እንድታድን የሚደነቀው የሚያስደንቀው ብርሃን እንዲበራላቸው ሸክም እንዲንከባለል ሰንሰለት እንዲቆረጥ ቀንበር እንዲሰበርላቸው በኢየሱስ ስም እንማጸናሃለን። እኛም በገለጥክልን በዚህ ጥቂት እውነት እግዚአብሔር ሆይ እየተመላለስናለን። በበለጠ እንድታበራልን ጌታ ሆይ ሬማ ሆኖ በእውነት ቃልህ እየመጣ እግዚአብሔር ሆይ እንዲያስደንቀን፣ እንዲፈውሰን፣ እንዲቀድሰን፣ እንዲመልሰን ስንስት ተመለስ የሚለውን ድምፅህን እንድንሰማ አምላኬ በቤት ሆነን በእውነት በትክክል እንድናምን በትክክል እንድናውቅ እንድትረዳን በኢየሱስ ስም እንማጸናለን። አቤቱ አንተ ትልቅ ነህ እግዚአብሔር፣ የሚገባህን ክብር ደግሞ እንድንሰጥ ጌታ አምላካችን ንጉሳችን ሆይ ብትሰራ ብታደርግ የእግዚአብሔር ጸጋ ነው እሱ ነው እያልን ሁሉ በሱ ከሱ ለሱ እያልን እንድንቀጥል አንዱንም እግዚአብሔር ሆይ በእኔ ከኔ ለእኔ እንዳንል ልዑል ጌታ አምላክ ወንጌል ገብቶን እውነት ገብቶን ፍቅርህ ገብቶን ጌታ ሆይ እኛም እርስ በራሳችን እንድንያዝ እንድንፈቃቀር እንድንዋደድ እንድንሸካከም እንድትረዳን በኢየሱስ ስም እንማጸናሃለን። አቤቱ ስላበዛህልን ጸጋ እንባርክሃለን። በእውነት ክብር ሁሉ ለአንተ ይሁን። የመረዳትህን ጸጋ ስለሰጠህን ከዚህ በላይ ስለምትገለጥልን እንባርክሃለን። እግዚአብሔር ለሚፈልጉ የምትገለጥ አንኳኩ ይከፈታል፣ ለምኑ ይሰጣችኋል፣ ኖ ፈልጉ ታገኛላችሁ ያልክ አንተ ነህ ጌታ ሆይ ፈልገናል። በእውነት አንኳኩተናል። የሰማይ አምላክ ዛሬ ደግሞ እንድትገኝልን በጉባኤ መካከል እግዚአብሔር በአብሮነት በመገኘት በህልውና እንድትንቀሳቀስ አዝና የመጣች ነፍስ ደስ ብሏት እንድትወጣ እንቆቅልሽ እንዲፈታ ህመም በሽታ ሁሉ እንዲነቀል ጌታ በኢየሱስ ስም እንጸልያለን። አቤቱ ህዝብህን አስብ ርስትህን ባርክ እንደሚል በዚህ በህብረት መካከል ያለው ለዘላለም የታዘዘው ህይወትና በረከት እንዲያገኘን አቤቱ በኢየሱስ ስም እንጸልያለን። ጌታ አምላክ አሁንም መንገድ ላይ ያሉትን ከቤትም ያልተነሱትን እንድታስባቸው ጠብቀ እንድታመጣቸው እንጸልያለን። እኛንም ጌታ ጠብቀ ስላመጣህን ስለረዳህን በዚህ በቃል ገበታ ዙሪያ እንድንሆን ስላገዝከን በእውነት በኢየሱስ ስም ክብር ላንተ ይሁን። ድንቅ ነህ፣ ስራህ ግሩምና ድንቅ ነው ጌታ ሆይ በእውነት እጅግ አድርገን እናመሰግንሃለን። በላይ በሰማይ መላእክቶች በፍጹማን ጻድቃን በአራቱ ሽማግሌዎች በአራቱ እንስሶች የኛ ምስጋና ተጨምሮ ወደ አንተ እንዲገባ በኢየሱስ ስም ጸለይ። ጌታ ሆይ ክብሩ በሰማይ በምድር ላንተ ይሁን። በረከቱ፣ ፈውሱ፣ ሰላምና ጤንነቱ ለልጆች ለኛ ይሁን። ነገር ግን ውድቀትና ሽንፈት ወደ ኋላ መመለስ ስንፍና በጠላቶቻችን ላይ ይሁንባቸው። የሰው ጠላት የለንም። ክፎች፣ አጋንንቶች፣ ሰይጣን ዲያብሎስ በኢየሱስ ስም የተመታ ይሁን። ስራው ይፍረስ፣ እቅዱ ይፍረስ፣ ተንኮሉ ይፍረስ። እነሆ በእውነት በራሪውን እባብ እጅ ወጋች እንደሚል እየበረረ የሚላክ በተለያየ ሀዚምን ሊጥል ድንዛዜ ሊጥል ወንጌልን ሊያጣመም የሚላክ ኃይል ሁሉ የተመታ ይሁን። በጌታ በኢየሱስ ስም እናፈርሰዋለን። አምላኬ ጥርት ያለውን እውነት የሆነውን የገለጥክልንን ይዘን እንድንገሰግስ እንዳይሰወርብን እውነት እግዚአብሔር እንድትገልጥልን በእውነት አንተ ካልገለጥክልን አንችልም። ሰው በኃይሉ አይበረታም ያለኔ ምንም ልታረጉ አትችሉም ብለህናል። በአንተ ግን ይቻላል። አንተ እንድትረዳን አሁንም የቀረው ዘመናችን ሁሉ በአንተ ቤት የተባረከና እግዚአብሔር ሆይ አንተን የምናከብርበት እንዲሆን በእውነት አንተ በእኛ ላይ እንድትታይልን መልካም ብርሃን ሆነ እንድንገለጥልህ ጌታ ሆይ ለዓለም ጨው እንድንሆን ጌታ ብርሃን የምናበራ እንድንሆን እግዚአብሔር አብዝተህ እንድትገልጠን በኢየሱስ ስም እንለምንሃለን። በተገኘንበት እንድናስገኝህ እግዚአብሔር በተገኘንበት ከሷ ጋር እግዚአብሔር አለ፣ ከሱ ጋር እግዚአብሔር አለ፣ አምላካቸው ታላቅ ነው እንዲባል ታላቅ ነገር በህዝብ በልጆች ላይ እንድታደርግ እንለምንሃለን። እነሆ የንጉስ ካህን ቅዱስ ህዝብ ለርስቱ የተለየ ወገን እያልክ ብዙ ስልጣን ሰጥተናል። በዚህ ስልጣን እንድትገልጥ ህዝብህን በኢየሱስ ስም እንማጸናሃለን። በተለያየ ስፍራ ደግሞ በጨለማ ያሉትን እንድታስባቸው በእውነት እንዲወጡ አጥብቀን እንለምንሃለን። የስጋ ዘመዶቻችን ራሱ ብዙ ያልዳኑ አሉ። እኛን ያዳንክ እንድታድናቸው፣ ለኛ ያበራህ እንድታበራላቸው፣ እኛን ያገኘ እንድታገኛቸው ዛሬም በኢየሱስ ስም እንማልዳለን።
ክብር ሁሉ ለአንተ ይሁን። እንወድሃለን ጌታ፣ እናከብረሃለን፣ እናመልክሃለን፣ እንገዛልሃለን። ዘሮቻችን ሁሉ ይገዙልህ። ክብር ሁሉ ተጠቅልሎ ለአንተ ይግባ። ሁሉ በአንተ ካንተ ሆኗል። ክብሩም ተጠቅልሎ ለአንተ ይሁን። ምስጋና ይብዛልህ። ዘማሪዎችን እንድትረዳ፣ አስተማሪዎችን እንድትረዳ፣ ሰባኪዎችን እንድትረዳ፣ ሙዚቃ ተጫዋቾችን እንድትረዳ፣ አሸሮችን እንድትረዳ፣ አሳልፈን አገልጋዮችን ሁሉ ለአንተ ሰጠን። ተባረክ። እንወድሃለን። ሕያው ቅዱስና ዘላለማዊ በሆነው በወደድከው በክርስቶስ ኢየሱስ ስም ጸለይን። አሜን። ቅዱሳን እግዚአብሔር ባርካችሁ። በመስመር ያላችሁ